አንዱ ዓለም ከገደለች እሷ እየታሰረች እሷ ግን ከደሃ ቤተሰብ ስለመጣች እሱ ታዋቂ ስለሆነ ቆይ ኦፒዲዮ ስምም ይገልጻል እኮ ይኸውልህ ቀነኒ ደሃ ሆነች ምናምን አይደለም። አጫሉ ሀብታም ነው እንዴ? ክራይ ቤት ውስጥ አይደለም የምኖረው? ለአጫሉ ብሎ ስንት ህይወት ነው ያለፈው? እና ቀነኒ ኦሮሞ ነች፣ የኦሮሞ ልጅ ነች። አንዱ ዓለምም የኦሮሞ ልጅ ነው። እኛ የምንለው ጀስቲስ ፎር ቀነኒ ማለት ትክክል ነው። ለምንድነው የውሸት መረጃ እሷ ከሞተች ጊዜ ጀምሮ የውሸት መረጃ እያመጡ ለምንድነው ህዝብን ለማጨራረስ የሚሞክሩት ማለት ነው? አሁን ይሄ ፎቶ የሷ ነው። ይሄ ፎቶ የሷ ነው የተዘቀዘቀው የቀነኒ ነው። ህዝቡ እኮ ማለት ነው አይደለም። ፎቶ የተዘቀዘቀው የቀነኒ ነው ነው የምልህ። እሱ አላየው እኔ ይሄ አይደለም። በቃ እማታ ከሆነ ይሄ ፎቶ የቀነኒ ተብሎ ተለቆ ነው መጀመሪያ ይሄ ወከባ የተነሳ ማለት ነው። ይሄ ግርግር የተነሳ እሱ ጋር እሱ ወከባ ያነሳው እሱ አይደለም። የታውቃለህ እኮ አንዱ ዓለም እንደገደለ የታውቃለህ አንዱ ዓለም እንደገደለ የት አይታል? የት ነው የምታውቀው? ለምሳሌ አሁን አንድ ምሳሌ ሊሰጥ አንዱ ዓለም መግደሉ ማለት ነው። አሁን አንተ እንዴት ነው በምን በአይን አይታል ነው ወይ? በአይን አይታል? አንተ ክርስቲያን ሙስሊም ነህ? ቆይ እምነትህ ምንድን ነው? እኔ ሙስሊም ነኝ። ይኸውልህ ኦኬ፣ እኛ ደግሞ ክርስቲያን ኦፒዲዮ አዳምጥ። እኔ ስለ እናት አይደለም። ይኸውልህ አትፍረድ ይፈረድብሃል ይላል የኛ መጽሐፍ ማለት ነው። ኦኬ፣ በሐሰት አትመስክር ይላል። አንተ ያላየውን ነገር ማን እንደገደለ እኛም እኮ ቤት ውስጥ ሞተችው ሲባል እኛም አንዱ ዓለምን ነው የምንጠራጠረው። ግን ፍርድ ቤቱ እንግዲህ መረጃ እስካሁን አላገኘውም፣ እሱ መግደሉን አላገኘውም ማለት እንዴት ነው? አንድ ሰው ምስቱን ገሎ እንዴት መረጃ አይገኝም? እውነት ቢሆን ነው እንግዲህ ህጉ ይሄንን ብሏል። እናንተ አሁን ልጅቷ ወይም ሌላ ቦታም ተገላ ሊሆን ይችላል እኮ ድራማ ተሰርቶም ሊሆን ይችላል እኮ ማንም በአይኔ ማን ቀነኒ ስትገደል ተገደለች ወርቃ ሞተች ማንም ያየ የለም ከእግዚአብሔር ውጪ። ይኸውልህ ሮቤሌ አሁን እኛ የምንፈልገው እውነት ነው። እውነቱ ነው የምንፈልገው። እውነቱ ልጁ አው እኔ በዛ ሰዓት በስሜት ወይም ሰክሬ እንደዚህ አድርጋለሁ። አንደኛ እውነት እኛ የምንፈልገው ዝም በል እናት ከነፈረ ብላ እዛ ናፍጠኞች የሚያወሩት ውጣ ከዚህ ቆሻሻ ሰክሬ ይላል እንዴ? አንዱ ዓለም አይሰክርም። ማደፋከር እናንተ ናችሁ ኦሮሞ ተብዬዎች ኦሮሞን የምትበጠብጡ ማለት ነው። አህያ ደደብ እናንተ አይደለም እንደ ፍንፍኔ ውስጥ ቁጭ ብላችሁ ድራማ ጽፋችሁ ለውጪ እዚህ ውጪ የሚኖሩት ለዩቲዩበር ምናምን የምትሰጡት አናቅምና ነው እንዴ? ቢሮ ውስጥ ቁጭ ብላችሁ ሁለት ሰዎች ናችሁ። አንዱ ዘፋኝ ነው፣ እሱን ሌላ ጊዜ እንሰራበታለን። እናንተ አይደለም እንዴ እንደዚህ የምታደርጉት? ማን ቀነኒን እኮ እኛም እንጠራጠራለን እኮ ልጅቷን የራቁት ቪዲዮ ከአንዱ ዓለም ጋር ከመገናኘቷ በፊት የራቁት ቪዲዮ ቀርጾ ከዛ በኋላ ፊልም እናሰራሽ ብሎ የራቁት ቪዲዮ ቀርጾ ከአንዱ ዓለም ጋር ከተገናኘች በኋላ በዛ ቪዲዮ ወይም ሚዲያ ላይ ለቅብሻለሁ ብር አንጪ እያሉ ብር ስትቀበሉ አልነበራችሁም እንዴ? እናታቸውን አናቅምና ነው እንዴ? አውቀን እኮ ዝም ነው ያልነው። ቆሻሻ ስንት ሴቶችን ነው የራቁት ቪዲዮ እየቀረጻችሁ እንደዚህ ህይወቷን እንድታጠፋ ያደረጋችሁት? ቆሻሻ ይሄ የማን ነው? የአንዱ ዓለም ስልክም አለ፣ የቀነኒም ስልክም አለ። ከቴሌ ውስጥ ሄዳችሁ ማውጣት ትችላላችሁ ድምጻቸውን ምን ምስባባሉ እንደነበረ። እወዳታለሁ አከብራታለሁ የሚል ወንድ ልጅ ምስቱን አይገልም አይመታትም። የቱ ጋር ነው ይሄ ደም በደም? ቆይ እስቲ ማንሽ ማን ይሄን ፎቶ ከየት ነው ያመጣው? አንቺ ዝም በይ ሀራው ዝም በይ አጨብጫቢ። ይሄንን ፎቶ ደም በደም ካንፈራን ቀዳችሁ እንደዚህ አድርጋችሁ ፌክ ሰርታችሁ ከየት ነው ያመጣችሁ? ኦኬ ይሄ ፎቶ የሷ ስልክ ውስጥ ካለ ቤተሰቡ ወጥቶ ለምንድን ነው በሚዲያ በእጃችሁ ለሚዲያ ለምን ለህዝብ አሳዩም? በሚዲያ ሁለተኛ
ቀነኒን ቲክቶክ ፓስወርድ ማን ነው ያለው? ማን ነው እየተጠቀመ ያለው? ወንጀለኛው የቀነኒ ገዳይ ነው እየተጠቀመ ያለው ማለት ነው። ኦሮሞ ስቶብር ነው ብላችሁ ስለምታስቡ ነው እኮ እናንተ። ያው ኦሮሞ ተብየው ከነዚህ ፋኖን አትንካ፣ የኦሮሞ ነው እየተጫወተብን ያለ ነው። ፋኖን አትንካ፣ ይሄ ሰበብ ነው። ይኸውላችሁ ይሄ አንድ ኦሮሞ ውስጥ የሆነ ነገር አጥፍቶ ከዛ በኋላ ይሄ አማራ ነው ዲቃላ ነው የሚባል ነገር አይሰራም። ንጹህ ኦሮሞ ነው ህዝብን እየበጠበጠ ያለው። የኦነግ ደጋፊ አይደሉም እንደ ሌሎቹ ህዝብን እየበጠበጠ ያሉት ኦነግን እንደግፋለን የሚሉ ሰዎች አይደለም እንደ ጎሳቸውንም እናቃቸው ቆሻሻዎች ኦሮሞ ነው። እነሱ ላይ ነው እርምጃ ሊወሰድ የሚገባ። እነ ዳለቻ ምን አባታቸው ነው የምሰሩት? እነ ዳለቻ እዚህ ስር ካለና ግባ እዚህ ፍንፍኔ ውስጥ ቁጭ ብሎ ህዝብን የሚበጠብጡ ኦሮሞዎች ላይ እርምጃ ለምን አትወስዱም? ሌላ ንጹሃን ላይ እርምጃ ትወስዳላችሁ አይደለም እንዴ? ዱርዬ ላይ ነረቲ ማሊፊ ያ ተርካንፊን ፍዳታም ቲጂ ቀጥ ቆይ ተርካንፊን ፍዳታም ነ ባካ አኒስ ከናም በርባሩ ከን ዳላቻ ለወላ ገልጭ ቆሸሪት ጎለ ዳላቻ ዘላው ጅራት ለኮስ ተኮ በረይፈድ ቀጥ ቲጂ እሺ ልቀጥልና ይቅርታ ግን እቺ ልጅ እኮ ሞታለች። እኛ አንዱ አለም ገደላት እንትና አንቺ እናትሽ ትሙት ቆሻሻ። እቺ ቀነኒ ነች። አማርኛ አሰሙም እንደ በኦሮምኛ ልንገርሽ እኮ ነው መልክ እኔ ስለዚህኛው ቀነኒ ይሁን ስለዛችኛው ሳይሆን ልጅቷ ግን ሞታለች። ልጅቷ እኮ ደም እና ለምንድን ነው የማታርፏት ከሷ ላይ? እንዴት ነው የሚታረፈው? እናትና አባቷ እኮ እያለቀሱ ነው። አንተ እህት የለህም እና ምን ልታረጉ ፈለጋችሁ? እሺ ምን ልታመጡ ፈለጋችሁ? እናንተ እቺ ልጅ እንዴት እንደሞተች በስነ ስርዓት አምጡና እንደዚህ ነው ሞተች። ከየት ነው የምናመጣኛ? እዛ ነበርን እንዴ? አንቺ ቲጂ የምትባየው አንቺ እናትሽም ያጫሉ ጊዜ እናቱና አባቱ አላለቀሱም? አንቺ እናትሽም ስጥርስ ውስጥ ገመል ይለፍበት። ቆይ ልንገርሽ፣ በስነ ስርዓት ላውራሽ። ቆይ ልንገርሽ አይደለም ምን አገባሽ ስለ ቀነኒ አዱኛ ምናምን ያረርጌ ሰው ኦሮሞ ናት። ምን አገባሽ ስለ ሃጫሉ ሁንዴሳ ስለ በቴ ሲሞቱ መች አባሽ መጣሽ በዛ ሰዓት? አሁን እንደ ህዝብ እንጠይቃት እስቲ እንደ ህዝብ እንጠይቃት ቲጂ